የነቢዩ ሕዝቅኤል መጽሐፍ። በመጀመሪያው ቪዲዮ ከካህኑ ሕዝቅኤል ጋር ተዋውቀናል። በባቢሎን በግዞት ተቀምጦ ሳለ አስደናቂውን የእግዚአብሔር ቤተ መቅደስ ክብር መገኘትን ይመለከታል። ይህ የሆነው ግን በባቢሎን ውስጥ ነበር። ከዚያም ሕዝቅኤል ለምን እንደሆነ አወቀ። የዚህ ምክንያቱ ደግሞ የእስራኤል ጣዖት አምልኮና ግፍ እግዚአብሔር የራሱን ቤተ መቅደስ እንዲተው ስላስገደደው ነበር። ለወደፊቱ ተስፋ ቢኖርም መጽሐፉ የሕዝቅኤልን ስለ መለኮታዊ ፍርድ መልእክት ማዳበሩን ይቀጥላል። በመጀመሪያ ለእስራኤል፣ ከዚያም ደግሞ በእስራኤል አካባቢ ላሉ አሕዛብ። ከዚያ ቁልፍ የሆነ ክስተት በምዕራፍ 33 ላይ ተከሰተ። ሕዝቅኤል ከተማይቱ ድል ስለተደረገች ባቢሎናውያን በኢየሩሳሌም ላይ ያደረጉት ከበባ እንዳበቃ የሚገልጽ ዘገባ ደረሰው። ቤተ መቅደሱ ፈርሷል። የሕዝቅኤል አሳዛኝ የማስጠንቀቂያ መልእክት እውን ሆኗል። ምርኮ በእስራኤል ላይ ከደረሱት መካከል እጅግ አሰቃቂው ጥፋት ነው። ታዲያ እግዚአብሔር ከእስራኤል ጋር ያለውን ጉዳይ ለአንዴና ለመጨረሻ ጊዜ ዘግቷል ማለት ነው የሚል ትልቅ ጥያቄ አስነስቷል። ነገር ግን ያስታውሱ፣ በምዕራፍ 11 መጨረሻ ላይ እግዚአብሔር ለእስራኤል አሁንም ከግዞት ባሻገር ተስፋ እንዳለው ቃል ገብቷል። ስለዚህም የቀረው የመጽሐፉ ክፍል የሕዝቅኤልን የተስፋ ራእይ እንዲዳስስ ተደርጎ ተነድፏል። በመጀመሪያ ለእስራኤል፣ ከዚያ ለአሕዛቦች፣ በመጨረሻም ለፍጥረት ሁሉ። የእስራኤል ተስፋ የሚጀምረው እግዚአብሔር አዲስ ዳዊት እንደሚያስነሳ ቃል በመግባት ሲሆን እርሱም እስራኤል የሚያስፈልጋት አግኝታው ግን የማታውቀው መሲሐዊ ንጉሥ ይሆናል። ይህም አዲሱ እስራኤል በመሲሐዊው ንጉሥ አገዛዝ ስር የሚመራ የተለወጠ ሕዝብ ይሆናል። እግዚአብሔር አዲስን ልብ በመስጠት ለዓመፃቸው መነሻ ምክንያት የሆነባቸውን ችግር ሊፈታላቸው ነው። ልክ ሙሴ በዘዳግም መጽሐፍ መጨረሻ ላይ ቃል እንደገባው ማለት ነው። እግዚአብሔር የደነደነ ልባቸውን እንደሚያስወግድና አምላካቸውን ሊወዱና ሊታዘዙ የሚችሉበትን አዲስ ለስላሳ ልብን ለመስጠት መንፈሱን ወደ ሕዝቡ እንደሚልክ ተናግሯል። ይህ ሐሳብ በሚቀጥለው ልዩ ራእይ ውስጥ ይጎለብታል። ሕዝቅኤል በደረቁ የሰው አጥንቶችና አጽሞች የተሞላ አንድ ትልቅ ሸለቆ ያያል። እግዚአብሔርም ይህ የሚያየው የእስራኤል መንፈሳዊ አቋም ማሳያ እንደሆነ ይነግረዋል። በእግዚአብሔር ላይ ማመጻቸው ለስደትና ለብዙ ሰዎች ሞት ምክንያት ሆኗል። ሆኖም ግን የቃል ኪዳን ግንኙነታቸው ምሳሌያዊ ሞት ነበር። እግዚአብሔርም መንፈሱ ሕዝቡን ወደ ሕይወት ለማምጣት እንደሚመጣ ለሕዝቅኤል ይነግረዋል። ከዚያም ነፋስ መጥቶ ሁሉንም አጥንቶች እንዲቆሙ አደረጋቸው፣ ሕይወትና እስትንፋስም ሞላባቸው። ከዚያም አጥንቶቹ ቆዳ ይለብሳሉ። ከዚያም በድንገት ሕዝቅኤል እነዚህ ሁሉ አዳዲስ ሰዎች በፊቱ ቆመው ይመለከታል። ይህ ራእይ እግዚአብሔር ሰዎችን ከአፈርና ከመለኮታዊ እስትንፋስ የፈጠረበትን የዘፍጥረት መጽሐፍ ምዕራፍ 2 ያስታውሰናል። እስራኤልም ሆነች የሰው ዘር በሙሉ አምጿል። ይህም ሞትን አስከትሏል። ስለዚህም ብቸኛው ተስፋ እግዚአብሔር አዲስ የመፍጠር ሥራን ማድረጉና የሰው ልጆችን ከእግዚአብሔር ጋርና እርስ በርሳቸው በፍቅር ግንኙነት እንዲኖሩ በሚያስችል መንገድ እንደገና መስራቱ ነው። ስለዚህ እግዚአብሔር በራሱ ሕዝብ ልብ ውስጥ ያለውን ክፋት ካስተካከለ በኋላ አንዳንድ ጥያቄዎች አሁንም ሳይመለሱ ቀርተዋል። አሁንም በአሕዛብ መካከል ተስፋፍቶ ያለው ክፋትስ የሚሉ አይነት ጥያቄዎች። በቤተ መቅደስ ውስጥ የሚኖረው የእግዚአብሔር መኖሪያ የወደፊት ሁኔታስ? የመጽሐፉ የመጨረሻዎቹ 2 ክፍሎች የሚናገሩት ይህን ነው። በመጀመሪያ ምዕራፍ 38 እና 39 ቀድመው ይመጣሉ። በዚህም እግዚአብሔር በአሕዛብ መካከል ክፋትን ለመጨረሻ ጊዜ ድል እንደሚያደርግ ቃል ገብቷል። ይህም አካል ተነስቶ የሚታየው ማጎግ የተሰኘ ምድር ገዢ ከሆነው ጎግ ነው። ይህ ስም ከዘፍጥረት ምዕራፍ 10 የተወሰደና ከጥንት መንግስታት የዘር ሐረግ የተገኘ ሲሆን ሩቅ ከሆኑ ኃያላን አገሮች ጋር ተያይዞ የሚጠቀስ ነው። ሕዝቅኤልም ይህን ጥንታዊ የመጽሐፍ ቅዱስ ስም የትኞቹንም አመፀኛ መንግስታት አምሳያ አድርጎ ይወስደዋል። እናም ጎግ ከአራቱም ማዕዘናት አቅጣጫ ከሚመጡ 7 ሕዝቦች ጋር ሲጣመር እናገኘዋለን። ይህም ሁሉንም አሕዛቦች የሚወክል ምስል መሆኑ ግልጽ ነው። ይህ ደግሞ ሕዝቅኤል ጎግን ቀደም ሲል በመጽሐፉ ውስጥ የጢሮስ ንጉሥንና የግብፅን ንጉሥ ፈርዖንን ለመግለጽ በተጠቀመባቸው ምስሎች የገለጸበትን ምክንያት እንድንረዳ ያስችለናል። ለሕዝቅኤል ጎግ በመጽሐፍ ቅዱስ ውስጥ ያሉ እጅግ ክፉ ሁከተኞች የሆኑ ሰዎች ስብስብ ነው። ጎግ የሰው ዘር ዓመፅ ፍጹም ምሳሌ ነው። የዚህ ምዕራፍ አጠቃላይ ታሪክ ጎግ የእግዚአብሔርን ሕዝቡን የማዳን ዕቅድ መቃወሙ ነው። ልክ በዘጸአት ታሪክ ውስጥ እንዳለው ፈርዖን ጎግ የሚመጣው
ሕዝቡን ሊያጠፋ ነው። ነገር ግን እግዚአብሔር በጎግ ላይ የራሱን ፍርድ ይሰጣል። በቅደም ተከተል ካነበቧቸው ትክክለኛ ትርጉም የማይሰጡ የትዕይንቶች ስብስብ ነው። ምክንያቱም መጀመሪያ ጎግና ሰራዊቱ በመሬት መንቀጥቀጥ ተዋጡ። ከዚያ በኋላ ደግሞ በሁለት የተለያዩ ጊዜያት በእሳት ይበላሉ። ቀጥሎ ደግሞ እግዚአብሔር መጥቶ ጎግንና ሰራዊቱን ለወራት ሳይቀበሩ በቆዩበት ሜዳ